ካልቀረ ጠቅላላ እዛ ያለው መሰረተ ልማቱ በሙሉ ማውደም አለብኝ ብሎ ይሄደ የመከላከያ ነክ ምንም የለባቸው ምንም ሄዱ ያወድማቸው። ይሄ ነገር ለማሸነፍ መሰረተ ልማት ማውደም ተገቢ ነው ብሎ ካሰበ ይሄ ለኢትዮጵያ በጣም ከባድ ነው ነገር። ሰላም ቢሆን ኖሮ እኮ ይሄ አሁንም ተከዜ ወደ ናሽናል ግሪድ አይደል እንደሚያው እንትን የሚሰጠው ማብራት እኮ ወደ ሰበታ ነው የሚገባው እኮ የተከዘ ወደ ናሽናል ግሪድ ነው የሚገባው የሀገር ሀብት ነው ማለት ነው። ይሄ ግን በቃ ትግራይን ከመምታት ካልቀረ ጠቅላላ እዛ ያለው መሰረተ ልማቱ በሙሉ ማውደም አለብኝ ብሎ ይሄደ የመከላከያ ነክ ምንም የለባቸው ምንም ሄዱ ያወድማቸው። ይሄ ነገር ለማሸነፍ መሰረተ ልማት ማውደም ተገቢ ነው ብሎ ካሰበ ይሄ ለኢትዮጵያ በጣም ከባድ ነው። ኢትዮጵያ በርከት ስለሚል አይበለውና የጦርነት ቢገቡ የኢትዮጵያ ተቋማት ሰላም ይሆናሉ ወይ ነው። ትግራይ እንዳጋጣሚ ሆኖ እንዲሁ ምንም መንቀሳቀስ ማትችል ምንም ቴክኖሎጂ የላት ክልል ነበረች ሲገጥማት ከትግራይ ጋር ሲዋጋ ምንም የላት ከታንክ ምናምን በስተቀር ታንክ እሱም እየተማረከ ታንክ ነበር ስትዋጋ የነበረችው። ድሮን የለት ሚሳይል የለ ምናምን የለም። እና አሁን አይበለውና ከኤርትራ ጋር ጦርነት ውስጥ ቢገባ ምንድን ነው የሚሆነው? ከባድ አይደለም የሚሆነው። ግዙፍ ሀገራት የሚሳተፉበት አይደለም። አብይ አለ የሚለው እኔ እዚህ ሚዲያን ከትላንት ምናምን የተናገርኩት ነገር አለ። ምን ተማምኖ ነው ይሄ ልጅ ምናምን ሲሉ የነበሩት? ያው እሱ አወል ሳይድም ዛሬ የተለቀቀው ያው ነገረን። እሱ አዲስ አበባ በሚሳይል በድሮን እንፈነጭበታለን ትግራይን የነካቀን ምን ታመጣለህ? ይሄን ፖሲቢሊቲው አለ እያለ ነው። ቢሆን ምን ሊፈጠር ይችላል ብሎ ሴናሪዮ 1 2 3 ብሎ እያመጣለን ነው። አቅም አለን ነው። እኔ ቴክኖሎጂ አለን ተመዘግዛጊ እንትራለን በየቤታቸው ጨርሳችኋለሁ አስመራ እጄ ኮሪደር ሰራለሁ ምናምን ብሎ ቤት ዘግቶ የሚናገረው ነገር እኛን እናገርም በተግባር ግን እናደርገዋለን ነው። አንናገርም የተግባር ሰዎቹ ምን እያሉ ነው? ይሄ ነገር ምን ማለት ነው ታዲያ? የኢትዮጵያ ለምሳሌ ኢንተርኔት ቤት ነው የሚገባው። የኢትዮጵያ ኢንተርኔት አንድ ቦታ ብቻ እኮ ነው በቃ። የኢትዮጵያ ፋይበር ኦፕቲክስ አይደል? የኢትዮጵያ ኢንተርኔት ፋይበር ኦፕቲክስ እኮ ነው። ኢትዮ ቴሌኮም እንትን ከየት ነው የሚመጣው? በጅቡቲ አይደል? በጅቡቲ እኮ ነው አንደርግራውንድ ተቆፍሮ የመጣው እኮ ነው። ከባህር በቀይ ባህር የመጣው ማለት ነው። ከቀይ ባህር ነው የተረከበችው ኢትዮጵያ። አንድ ቦታ መጥቶ ይህን ሁላ ጨዋ የኢትዮጵያ ሕዝብ ያለበት ቦታ ጦርነት ነውና እኔም እንደዚህ ካረከኝ እኔም እንደዚህ ያደርግብሃለሁ ብሎ አንድ ቦታ ፋይበር ኦፕቲክሱ ቢበጠስ ቢቆጣጠሩትና ከጨዋታው ውጭ ከሆነ ሀገሪቱ ጨለመባት ማለት አይደለም እንዴ? ወይስ ፋይበር ኦፕቲክሱ ከጫፍ እስከ ጫፍ መቆጣጠር ይቻላል እንዴ? ገመድ እንደዚህ የተዘረጋ እኮ ነው። አንድ ወደብ እንትኑን በፍጹም ነዳጅ እንዳይገባ ጥሬ ዕቃ እንዳይገባ ኤክስፖርት ምናምን የለ ጅቡቲን እንደዚህ ሄጄ ቆርጠዋለሁ ብሎ በቀላል በአሰብ ሄዶ 100 ምናምን ኪሎ ሜትር ሄዶ ቢቆርጥብህ ምን ታመጣለህ? አወልም ነግሯል እዚህ ፕሮግራም ላይ ላይ አለ። ገብታችሁ ይኸው በተለይ ያስተረጎማችሁ ብልጽግና እንደሚያስተረጉሙ ጥርጥር ያስተረጉሙት ምን ታመጣለህ ነው። ኢትዮጵያ በማንቆርቷ ተያዘች ማለት አይደል እንዴ? ዋና መተላለፊያውን ከተያዘ ምን ይመጣል? ምንድነው ቴክኖሎጂ ላይ መተማመን? ይሄን አውድምብሃለሁ። አሁን ኢትዮጵያ ትግራይ 200 አካባቢ መርጧል። አውድማቸዋለሁ ብሎ የመረጣቸው በጣም በርካታ 200 እኔ እንዴት ብሎ 200 ተቋም ሳላት ትግራይ ወይ ነው የግለሰብ ቤት ነው እንጂ 200 ታርጌት መደረግ አይችልም። ካደረገ ተቋማት ዝም ብሎ ቢዝነስ የግለሰብም አሉ አሁን የጀመሩ ፋብሪካዎች ካሉ እነሱ መምታት ነው። 200 ግን ሊሆኑ አይችሉም። የግለሰብ ንብረት የግለሰብ ቤት ጭምር የመቶ አለቃ ገለ የኮሎኔል ገለ ጀነራል ገለ ቤት ብሎ የመረጣቸው ታርጌቶች ካልሆነ በስተቀር እንደዚህ ስታረግ ግን የትግራይ ጉዳይ ትግራይ አቅም ዜሮ ነው ምንም የለም ከኔ ጋር የሚስተካከል ነገር አይደለም ተክሮች ተቀያይሯል ብሎ የምትለው ነገር ወደ ሌላ አካባቢ ስትሞክረው ግን ሌላ ነው የሚሆነው። ሬስፕሮካሉ በጣም ከባድ ነው የሚሆነው። መዘዙ ከባድ ነው። ጭፍን ሆነ ኢትዮጵያውያንን አሞኝታ ይሄ አብሮ ያሉት ማለት ነው ብልጽግና አይዞ በርታ የሚሉት ፋርሲ ብላ ይሄ ምድረ ብላክ ቦርዱ መላጣው የዶንኪ ሰፈር ዶንኪዎቹን አሰባስበ እንደዚህ ስትለው ብዙ ሰው እውነት ይመስላል። በጨዋነት ምንናገረው መዘዙ ከባድ ነው የሚሆነው። በጣም ከባድ ነው የሚሆነው። ኢትዮጵያን የሚወድ አሁን ብዙ ሰው ይሄ መንግስት መመንገል አለበት። እኔ ወደ መጨረሻ አካባቢ ከብልጽግና መንደር ያሰባሰብኩት መረጃ ከመከላከያ ያሰባሰብኩት መረጃ አለ።
መከላከያ የተለያዩ ቦታዎች ከተራ ሻለቃ እስከ ሜጀር ጀነራል እስከ ሌፍተና ጀነራል ስደውል ነበር። ዛሬ ያሰባሰብኩታል መረጃ ምን ይባላል መከላከያ ምን እየተወራ ነው በሚል ነግራቸው መጨረሻ አካባቢ አለች ዛሬ ጦርነቱ ቢጀመር የሚል መከላከያ አለ። አይገርመኝ እሱ ቢጀመር በቃ ብንገላገል ማለት ይሄ መንግስት እንደማያሸንፍ ስለሚታወቅ ግን አትሊስት እንገላገላለን የሚል መንፈስ አለ። መገላገሉ ቀላል ይሆናል ወይ ነው? መገላገሉ ቀላል ማለት ከፖስት አብይ አህመድ በኋላ ይሄ የኢትዮጵያ ጉዳይ አሁን ያለችው የኢትዮጵያ ቅርጿ እንዲሁ በቀላሉ ቻው ቻው ሳትባባልስ መሄድም አያመጣም ወይ ነው? እልም ያለ ዲስኢንቴግሬሽን ውስጥ አትገባም ወይ ነው? ሸኝና ተሸኝ የሌላት ኢትዮጵያ አትፈጠርም ወይ ነው? ይሄ ሰከን ያለ ዲስፕሊን ሊሆን ቋንቋ ነው የምንናገር። ሸኝና ተሸኝ የሌለው ሀገር ሰላም ጤና ይስጥልን። ከኢትዮ 360 ዋሽንግተን ዲሲ ለመስከረም 19 2018 የዛሬ ምን አለ የቀጥታ ስርጭታችን ተጀምሯል። በዛሬው የቀጥታ ስርጭታችን የተለያዩ ጉዳዮችን እንቃኛለን። ከ4 ኪሎ እስከ ቻድ የተዘረጋው የአብይ አህመድ ሚስጥራዊ ቡድንና የብሔራዊ ባንክ ገመና ርዕሰ ጉዳያችን ይሆናል። በዚህ ርዕሰ ጉዳይ ላይ መረጃዎችን ወደ እናንተ እናደርሳለን። እናንተ እንደተለመደው እንግዲህ የኢትዮ 360 ሚሊዮን የሳተላይት ቴሌቪዥን፣ የትዊተር፣ የለምበር፣ የቴሌግራም፣ የፌስቡክ እና ሌሎች ገጾቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንዲሁም በቀላሉ ሌሎቹ እንዲያገኙት መረጃውን በማሰራጨትም አብራችሁ ሁኑ የሚለው የዘውትር የአክብሮት ግብዣችን ነው። በሚሊዮን የሚቆጠሩ ኢትዮጵያን በሚሊዮን የሳተላይት ቴሌቪዥን የቀጥታ ስርጭት በመከታተል ላይ ናቸው። በመላው ዓለም ገኙ አድማጭ ተመልካቾቻችንን በተለያዩ ገጾቻችን የምናስተላልፈውን ይህንን የቀጥታ ስርጭት እንደተለመደው ወደ ሌሎቹ በማድረስ አብራችሁን ሆኖ የሚለው የዘወትር አክብሮት ግብዣችን ነው። ሁላችሁም ባላችሁበት እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ እያለን የዛሬ ምን አለ የቀጥታ ስርጭታችንን እንጀምራለን። ሀብታሙ መረጃውን ሊያደርስ ከኔ ጋር ይገኛል። ሀብታሙንም እንዴት ዋልክ፣ እንዴት አመሸ፣ እንዴት አደርክ እያልኩኝ መረጃዎቹን በማስቀደም እንግዲህ ከ4 ኪሎ እስከ ቻድ የተዘረጋውና የብሔራዊ ባንክን ገበና የሚያጋልጠው መረጃ ወደ እናንተ ማቅረባችንን እንጀምራለን። መጀመሪያ ወደ መረጃዎቹ እንለፍ። እንግዲህ ቤተ መንግስቱን የተቆጣጠረው ቡድን አሁንም በአማራ ህዝብ ላይ የሚያደርሰውን ጭካኔውን ቀጥሏል። ስለዚህ ከዚህ ጋር ተያይዞ የአየር ድብደባውን በሱ-27 እና በሱ-30 ጀቶች በመታገዝ ድብደባ ለመፈጸም ይሄ ደግሞ በተለይ ደግሞ ትኩረቱን በወሎና አካባቢው ላይ እንደሚያደርግ ነው የኢትዮ 360 የውስጥ የአየር ኃይል ምንጮች ያጋለጡት። እንግዲህ ዛሬ ይሄ ድብደባ በጠዋት ይፈጸማል ብሎ ማሳሳቻ መንገዶች ቢሰጥም ነገር ግን ይሄ ጥቃት በማንኛውም ሰዓት ሊፈጸም እንደሚችል ነው የገለጹት እና ይህንን ማስጠንቀቂያ ሁሉም የህብረተሰብ ክፍልም እንዲያውቀው ሲሉ ነው የውስጥ ምንጮቹ መረጃውን ያደረሱት። ሰሞኑን በተከታታይ በእነዚህ አካባቢዎች የድሮን አሰሳ ሲደረግ መክረሙንም ኢትዮ 360 በተደጋጋሚ በመረጃው ሲያወጣ መቆየቱ ይታወቃል። በጎንደር ጠቅላይ ግዛት 306ኛ ኮር የአንበሳው ጋይንት ክፍለ ጦር የመሃል ጋይንት ብርጌድ ወደ አካባቢ ለዘመቻ ሲንቀሳቀስ የሰማውና መረጃው ደርሶኛል ያለው በአካባቢው ወደዱ ቡድን በደፈጣ ጠብቃለሁ ቢልም በደፈጣ ቀድሞ ያገኘው የፋኖ ኃይል ቁስለኛ ቁስለኛውን አስታቅፎ መልሶታል ብሏል። በአካባቢ ምርጫ አካሄዳለሁ ብሎ ቅስቀሳ ለመወቅ እየሞከረ ያለው ይኸው የወደዱ ቡድን በባንዳዎቹ ቁጥጥር ስር አውሎ እቅዱን እያከሸፈበት መሆኑን ገልጸውልናል። በምዕራብ አማራ ቀጠና ቴዎድሮስ እዝ አዲስ አለማየሁ 7ኛ ክፍለ ጦር የደጃዝማች ተድላ ጓሉ ብርጌድ ጎንዳልማ ላይ ከ19 በላይ የሚሆነውን እንዳይመለስ ሲሸኘው ሌላው ከ21 በላይ የሚሆነውን ደግሞ ቁስለኛ አድርጎ በየቦታው በታትኖታል ሲሉ ነው የፋኖ ኃይል አባላቱ ከየስፍራው ያደረሱን መረጃ የሚያመለክተው። ከ8 በላይ የሚሆነውን መሳሪያውን በፋኖ ኃይል ቁጥጥር ስር ገብቷል። የጎንደር ከተማ ወደ ጎንደርም ስንመለስ የአማራ ፋኖ ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ከተለያዩ ክፍለ ጦሮች ጋር የተውጣጣ ኃይሉን በማሰማራት ከዛሬ ከቀኑ 9 ሰዓት ጀምሮ ማክሰኝት ከተማ ዙሪያና ጠዳ ከተማ ውስጥ የሚገኘው ይሄው የወደዱ ኃይል አርፌበታለሁ ያለውን ዋናውን የጦር ሰፈር
መምታት መጀመራቸውን በዚሁም እስካሁን ስቱዲዮ እስከገባንበት ሰዓት ድረስ ከፍተኛ ኪሳራ እንዳደረሱበትም ገልጸውናል። ለጥንቃቄ እንዲሆን ደግሞ ከደሴ ወደ ወልዲያ 5 ተሽከርካሪ ሙሉ የዚሁ ቡድን ኃይል ወደ አካባቢዎች የተንቀሳቀሰ መሆኑንና ጥንቃቄ እንዲደረግ ሲሉም ነው መረጃውን ያደረሱን። በቡታጅራ ከተማ ግጭት ተቀስቅሷል መባሉን የሰማውና ቤተመንግስቱ የተቆጣጠረው የኃይል በሺዎች የሚቆጠር የደህንነት ቡድኑ ወደ ከተማው ማሰማራቱና ለዚህ ምክንያት ያስቀመጠው ደግሞ በአካባቢው የተደራጀ ኃይል አለ የሚል መሆኑን ገልጸዋል። ነገር ግን በመስቃን ወረዳ አምቦር ቀበሌ ተዳደር የነበረው የስናኖ ሴራ የዞኑ አስፈጻሚዎች ስናኖ ሴራ የእምቦር ቀበሌ አይደለም የዶቢ ቀበሌ ነው በሚል ያሳለፉት ውሳኔና በዛው አካባቢ በቡታጅራ ሰራና አዳራሽ ዝግጅቶች በካሄድም ያስቆጣው ወጣት ወደ ከተማ መውጣቱን ተከትሎ ይሄው ጉዳይ ወይም ደግሞ ይሄን ግጭት መቀስቀሱን በዚህም ንጹሃን መገደላቸውንም ነው ጨምሮ የገለጹልን። ወደ ሁመራ ስናልፍ ደግሞ በሁመራ በኩል ወደ ወልቃይት የገባውና ጥቃት የፈጸመው አርሚ ሰባ በሚል ስም የተሰጠው የህወሓት ቡድን በርካታ ንጹሃንን መጉዳቱንም ገልጸውልናል። አሁን ስቱዲዮ ከገባን በኋላ በደረሰን መረጃም ከ40 በላይ ንጹሃኖች በዚሁ ቡድን ሲገደሉ እስካሁን የ4ቱን ብቻ አስከሬን መቅበር መቻሉና ሌሎቹን ግን ማግኘት አለመቻላቸውንም ነው በአካባቢው ያለው ኢትዮ 360 ምንጮች የገለጹልን። በአካባቢው እጃቸው ምንም አይነት ልጃቸው ላይ ምንም መሳሪያ የሌላቸው በአርሶ አደርነት ስራ ሚስት የተሰማሩና ንጹሃን አርሶ አደሮች መገደላቸውንም ነው ጨምሮ የገለጹልን። የኦህዴድ ኃይል በኮረም አድርገው ወደ ዋግምራ ሰቆጣ እየተንቀሳቀሰ መሆኑን ማምሻውንም አላማጣ ላይ ያለው 2 ሻለቃ ኃይልን ወደ አፋር ለማጋዝ ዝግጅት ማድረጉን እንዲሁም ደግሞ ከዋጃ በነበረው ጦር ሰፈር ላይ የነበረውን ኃይሉን ሲያነሳ ህወሓትን አካባቢ ተቆጣጥሯል። በሁሉም አቅጣጫ የሚደረገውና ሁሉም አካባቢዎች ላይ ያሉት የህወሓትም የኦህዴድን ቡድንና የሻዕቢያ ኃይል እያንቀሳቀሱት ያለውን ጦርና በመሸፈን ጭምር የሚያግዟቸው መሳሪያዎችን ላይ ቀጣዩ ጊዜ እጅግ አስፈሪ ነው ሲሉ ነው የዓይን እማኞቹ የገለጹልን። ወደ ሌሎቹ ስናልፍ ደግሞ የዓለም አቀፉ የገንዘብ ተቋም IMF በኢትዮጵያ አመጽ ሊቀሰቀስ ይችላል ሲል ማሳሰቢያውን አስተላልፏል። ያለውንም ስጋት መግለጹን ነው የኢትዮ 360 ምንጮች የገለጹልን። ሌላው በይኸው ቤተ መንግስቱን የተቆጣጠረው ቡድን በነዳጅ ላይ አድርገው የነበረው ድጎማን አንስቻለሁ ብሏል። በቀጣይም 30% የግብር ጭማሪ ሊያደርግ መሆኑ በገንዘብ ሚኒስትሩ በኩል ይፋ ማድረጉም ተገልጿል። ደንቢያ ላይ ፋኖ እርስ በርሱ ተጋጭቷል ብሎ ያሰበው ይኸው የወዴዱ ኃይል አዲስ መመሪያ ወርዷል። መመሪያውም ከአካባቢው የሚያመልጡ ወይም ደግሞ ከሚንቀሳቀሱበት ቀጠና የሚያመልጡ ፋኖች ካሉ ተመልሰው ወደ ቀጠናው እንዳይገቡ ማድረግ ከዛም ደግሞ አዲስ ዘመቻ መክፈት የሚል አዲስ እቅድ ማውጣቱንም ነው የገለጹልን። እንዲሁም በቅርቡ ወደ አንድ የመጣው የኢትዮጵያ አንድነት ወቅታዊ ጉዳዮች ላይ መግለጫውን የሰጠን መንግስታዊ ሽብር በአዲሱ ዓመት ሊገታ ይገባል ብሎ በወቅታዊ ጉዳዮች ላይ አስቸኳይ ከትብብር ለኢትዮጵያ አንድነት የተሰጠ መግለጫ አለ። የተሰጠው መግለጫው እንደ ሀገር እየተሰሩ ያሉ ነገሮች ሊቆም ይገባል፣ በአዲስ ዓመትም ይሄ መንግስታዊ ሽብር እንግታው ሲል ነው መግለጫውን ያወጣው። በሰሜን ወሎ ዞን ከወልዲያ 20 ኪሎ ሜትር የምትገኘው ሳንቃ ከተማ በመስቀል በዓል ከቀኑ 6 ሰዓት ላይ የተፈጸመውን በጤና ጣቢያዎች ላይ የተፈጸመውን የድሮን ጥቃትና ከዚህ ጋር ተያይዞ የሕክምና ባለሙያዎች እንዲሁም ንጹሃን የተገደሉበትንም ወንጀል ማውግዟል። ከዛም ጋር ተያይዞ ደግሞ በቡታጅራም ያለውንም አመጽና ከዚህ ጋር ተያይዞም ይሄው ስርዓት እያደረገ ያለውን ጉዳይ አንስቶ በአስቸኳይ ሊቆም ይገባል ሲልም ነው በመግለጫው ያስተላለፈው ለኢትዮ 360 በላከው ማለት ነው። በመጨረሻ በመረጃዬን እዚህ ጋር እንዳጠቃልል አንድም እዚህ በዋሽንግተን ዲሲና አካባቢው እጅግ የሚታወቁ በአማራው ትግል ላይ ብቻ ሳይሆን በኢትዮጵያ ሕዝብ ማንኛውም እንደ ኢትዮጵያ አንድም ነገር ችግር ሲፈጠር ካባቸውን ለብሰው የኢትዮጵያን ሰንደቅ ዓላማ አገልድመው እንዲሁም ግንባራቸውን የኢትዮጵያ ሰንደቅ ዓላማን በማሰር የሚታወቁት እማሆይ ፋናዬ ከዚህ ዓለም በሞት መለየታቸውን ሰምተናልና እጅግ የሚያሳዝን እጅግም ልብን የሚሰብር ሀዘን ነው። በሕክምና ሲቆዩ ቆይተው ህይወታቸው ማለፉን ነው የሰማን። እንግዲህ እናት በዚህ በዋሽንግተን ዲሲ እሳቸውን የማያውቅና በአማራ ትግል ውስጥ ወይም ደግሞ በኢትዮጵያ ውስጥ ምንም ሲፈጸም ለንጹሃን እንዲሁም ደግሞ ለሚጎዱት ሁሉ ድምጽ ሲሆኑ የኖሩ እናት ናቸው። እማሆይ ፋናዬን ነፍስ ይማር እያልኩ ነው ወደ ሀብታሙ ወደ አንተ ማልፈው። አድማጭ ተመልካቾቻችንም እናንተን መረጃ ወደ ሌሎቹ በቀላሉ መሰራጨታቸውን ቀጥሉ እያልኩኝ ሀብታሙ ወደ አንተ ልምጣ።
አመሰግናለሁ ኢየሩሳሌም። አድማጭ ተመልካቾቻችንም እንደምን ዋላችሁ፣ እንደምን አረፈዳችሁ፣ እንደምን አመሻችሁ በያላችሁበት የሰዓት አቆጣጠር ጤና ይስጥልን። ዕለታዊው የዛሬ ምን አለ መደበኛ ፕሮግራም ጀምሯል። ፕሮግራማችንን ከጀመረበት ሰዓት አንስቶ የተሳተፋችሁ ላላችሁ በጣም ከልብ እናመሰግናለን። አብራችሁን ስለሆናችሁም ደስ ይለናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩ ውይይት የምናደርግበት የውይይታችን ርዕሰ ጉዳይ በምትመለከቱት መልኩ ከ4 ኪሎ እስከ ቻድ የተዘረጋው የአብይ አህመድ ምስጢራዊ ቡድንና የብሔራዊ ባንክ ገመና በሚል ርዕስ ነው ቆይታ የምናደርገው። በዚህ ርዕስ ውስጥ በርከት ያሉ ነጥቦችን እናነሳለን። በልዩ ሁኔታ ለኛ የደረሱንን መረጃ እንነግራችኋለን። በተለይ የዛሬ መረጃችን ከብሔራዊ ባንክ የመረጃ ምንጮቻችን የተገኘ ነው። የብሔራዊ ባንክ የመረጃ ምንጮቻችን ከአይኤምኤፍ የዛሬ ሪፖርት ጋር አያይዘው በራሱ ብሔራዊ ባንክ ምን አይነት ፈተናና ችግር ውስጥ እንዳለ ከዚያም አያይዞ የአብይ አህመድ አገዛዝ ምን አይነት የዘረፋ ሰንሰለትና ኔትወርክ አለው፣ ራሱ አብይ አህመድ እንዴት ይሳተፋል፣ ብሔራዊ ባንክ በዚህ ውስጥ ምንድነው ሚናው የሚለውም ተነስቷል። ይሄንን ኔትወርክ ምን ይመስላል የሚለውን አብራችሁን ስትቆዩ መረጃዎቹ ጥርት ባለ መልኩ የሚደርሳችሁ የምታገኙት ይሆናል። ይሄንን ነግራችኋል። እንግዲህ ከዛ ቀደም ብለን ሁልጊዜም እንደምናደርገው ወደ ዕለቱ መረጃዎቻችን ከማለፋችን በፊት